የመቀሌ ፈንጂ ፍንዳታና የህወሓት የጦርነት ናፍቆት የካቲት 5 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ በመቀሌ ከተማ የተከሰተው የፈንጂ ፍንዳታ በነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ድርጊት ህወሓት በክልሉ ዳግም ጦርነት ለመቀስቀስና ቀጠናዊ ያለመረጋጋትን ለመፍጠር እያደረገ ካለ እንቅስቃሴ ጋር ተያይዞ የሚታይ ሲሆን ድርጊቱም የትግራይን ህዝብ ሰላምና ደህንነት አደጋ ላይ የሚጥል ነው። እንዲህ ያሉ ድርጊቶች ህወሓት በክልሉ ጦርነት ቀስቅሶ የትግራይ ህዝብና ወጣቶችን ዳግም ለእልቂት ለመዳረግ የሚያደርገው ትንኮሳ ነው። ህወሓት የትግራይ ህዝብን በጦርነት ዋጋ ለማስከፈል ቀን ከሌት እየሰራ ይገኛል። የአቶ ጀዋር መሐመድ ወቅታዊ አጣብቂኝ። አቶ ጀዋር መሐመድ በአሜሪካ በዓለም አቀፍ ወንጀል ተጠርጥሮ ምርመራ ከተደረገበት በኋላ ከአሜሪካ ተባረዋል። ቀድማ የፖለቲካ ከለላ ሰጥታው የነበረችው ኬንያም ወደ ሀገሯ እንዳይገባና አየር መንገዷንም እንዳይጠቀም ማገዷ እየተነገረ ይገኛል። በአሁኑ ወቅትም ጥብቅ የስደተኞች ፖሊሲ ባላት ኔዘርላንድ በጊዜያዊነት ተሸሽጎ ይገኛል። በዚህ አጣብቂኝ ሁኔታም ወደፊት አቶ ጀዋር ወደ ኤርትራ ወይም ወደ ግብጽ በመሸሽ ሙሉ በሙሉ ለጥፋት አጀንዳቸው አስፈጻሚ ሊሆን ይችላል።